እኔ የምላችሁ እዛ ጋር ያለችው ልጅ ማለት ነው፣ እዚህ ጋር ያለችው ልጅ ከዚህ በፊት ሀቢባ ጋር ቀርባ ነበረ። እኔ አውቃለሁ አስታውሳለሁና ማለት እንትን ልትከፍት ምናምን ነበር። አሁን ጎመን ምናምን ጉልት እየሸጠች ነው። ሁሌ በዚህ ሳልፍ ስለማያት እስኪ ልጠይቃትና ምን ሆና ነው ምን አጋጣ ማለት አልተሳካላትም ነው የተሰበሰበላት ብር ሰላም ነው። ሰላም ነው ይመስገን። ደህና ነኝ። እንዴት ነህ? ከዚህ በፊት ሀቢባ ላይ ቀርበሽ ታውቂያለሽ? ቀና በያዥ አይ የቀረስኩ ነው። አይደብርሽማ? ችግር የለም። ችግር የለም። ይሄን ነው እየሰራሽ ያለሽ? እዛ ቢጽፈለው ማለት እንትን አላለም አልተሳካም። ያው አውሪኝ ነው ወጣለን ብለው ነበር። በዚህ ሳልፍ ሁሌ አይሻለውና ፒንክ ወንድ ምን ፈልገህ ነው? ጌታን ተው እስኪ አውሪኝ። አይ ይኸውልሽ ብዙ ብር እንደተሰበሰበልሽ ምናምን ነው እኔ የማውቀው ማለት ነው። ብዙ ሰው እንደዛ ይሄዳል እና ጉንዴት ነችማ ጉንዴት ነች። ይችን አትኮቡ ማሚ ደብሮሻል ልሂድ? አይ ምንም አታረግማ። ችግር እኮ ምንም አታረግማ። አለክሽም ላቆምልሽ ቀረጻው አሁን ይሄን ነው የምትሰሪው? አዎ ይሄን ነው የምሰራው። አይ ብዙ ብር እንደተሰበሰበልሽ ነበር የማውቀው እኔ። ብዙ ሰው እንደዛ ነው የሚለኝ። አትፍሪ፣ አይዞሽ እናቴ። አይ መፍራት አይደለም እኮ ሁሉም ሰው እንደዛ ነው የሚለኝ። አሁን አንተ አዲስ አይደለም፣ አንተ ስለቀረስክ እንጂ እየቀረስክ ስላየሁ እንጂ ሁሉም ሰው እንደዛ ነው የሚለኝ። ሀቢባ ቤት ገብተሽ እንዴት እንደዚህ ትሰሪያለሽ ምናምን ነው የሚሉኝ። እኔ ደግሞ የገባሁት እነሱ ያውቃሉ በምን ምክንያት እንዳስገቡኝ፣ በልጄ ምክንያት ነው። እግዚአብሔር ይመስገን ልጄ ጤነኛ ናት። እንደምታያት የቤት ስራ እያሰራዋት ነው። ሰሞኑን ትምህርት ቤት እንዳትሄድብኝ እንደዚህ ይዣት ነው አባቴ። መኪና ውስጥ ደግሞ እንዳትገባብኝ። አይ ደስታ ነው ታውቂያለሽ። እኔ ሲሰሪ ማለት ነው ሁሌ አይሻለሁ አልፌ ሲሄድ በዚህ እንደውም በቀደም መቼ ነው እንትን ገዝቼሽ ነበር ቃሪያ። አንቺ አላስታውስም ይሆናል ብዙ ሰው ስለሚገዛኝ አላስታውስም። እና ደህና ስራ እንደጀመርሽ ብርም እንደተሰበሰበልሽ ምናምን ነበር። አሁን ሰውም የሚያውቀው እንደዛ ነው። እኔ ሪከርድም ምናምን አይቼ ነበር አንቺና ሀቢባ ገብታችሁ ስታወሩ ምናምን። አይ ምንም የተሰበሰበ ነገር የለም። እንደሰማሁ ነው 100 ሺህ ብር ነው 117 ሺህ ብር ነው። እሱ ደግሞ ለቤት ክራይ አለ። ብዙ ብድርም ስለነበረብኝ አልጨረስኩም ብድሬንም። ለዛ ያው ሁሉ ጊዜ ማክስ እያደረኩ ነው የምሰራው። በነገራችን ላይ ዋው ትሸፈኛለሽ ነው ብድር አለብኝ። ለዛ ነው ልጅቷ እንዳትመጣና እንዳታየው ብዬ ነው። እንግዲህ ተመልካቾች ያው እኔ ያየሁትን ስሜት ነበርኩ። እኔ አንቺ ላይቭ ላይ ከልጅሽ እንትን እያል እኔ ነበርኩ እየተከታተልኩ ነበር ሀቢባ ቤት እና ለዛ ነው እኔ ጠይቅሽ። ኤኒዌይስ ተመልካቾች እንግዲህ ነው የምትሰራው ታለቆነ ወይ ስንት ናቸው? 30 ብር ወሰች ሰራይኛው ስንት ነው? ይሄ ፍራንስ ነው። ምን ነው ቆንጆ ነው እኮ ፍሬሽ ነው። ዛሬ ነው የገባው። የምን አይ እሺ በቃ ለማንኛውም አይዞሽ። እሺ አመሰግናለሁ። ማረጋ አይደብርሽማ። እኔ እንጃ ችግር ረዷት ብታግዟት የምር ምክንያቱም ለህፃኗ ብላ ነው እንግዲህ እኔ ሙሉ ታሪኩን ስለማውቅ ለህፃኗ ብላ ነው ልጅቷን ለማሳደግ ብላ ነው እዚህ ጥሩ ስራ ትጀምሪያለሽ ተብላ ነው እንግዲህ መጣችሁ። ግን አሁን እዚህ ጋር ጉልት ቻይ ላይ ልጇን ይዛውላ እንደውም ብዙ ቀን ነው ማገኛት። ለማንኛውም አይዞሽ በርቺ። እግዚአብሔር ያውቃል። አመሰግናለሁ። እሺ አመሰግናለሁ። ቻው።